ዲፕሎማሲ በሚመለከትና ቀይ ባህር በሚመለከት የኛ አቋም ለኤርትራም ለጅቡቲም ለሶማሊያም የሚጠቅመው ሰላማዊ ኢትዮጵያ ካለች የለማች ኢትዮጵያ ካለች ነው። የለማች ኢትዮጵያ ከሌለች ያው ችግር መሆኑ አይቀርም። ኢትዮጵያ ትልቅ ሀገር ናት። ትልቅ ፖፑሌሽን ነው። ትልቅ አቅም አለው። ይሄ አቅም ለጥፋትም ለልማትም መዋል ይችላል። ወደ ጥፋት እንዳይሄድ ወደ ልማት እንዲሄድ ወደ ትብብር እንዲሄድ በእኛ ዙሪያ ያሉ ሀገራት የኢትዮጵያ ሰላም ግድ ነው፣ ሰላም ካልሆነች እንጎዳለን ብለው ማሰብ ይኖርባቸዋል። ለዚያ ጥያቄው በህጋዊ መንገድ ተነስቷል። እያየነው ነው፣ እናየዋለን። እና እናንተም እኔም ለሰላም ቅድሚያ እንስጥ። የባህር በር ጉዳይ ፖለቲካ አናርገው። ይሄ አጀንዳ አይደለም፣ የህልውና ጉዳይ ነው። ኤግዚስት ማድረግ አንችልም። እንደ ሰው ማዳበሪያ ሲገባ ነዳጅ እየቆመ ነዳጅ ሲገባ ውሃ እየቆመ የሚባል አይነት አካሄድ ኢኮኖሚ እያደገ ሲሄድ ስለማያዋጣ እነሱ ልክ እንደኛ ማሰብ አለባቸው። እዚህ የኛ ምርጫ ሰላም ነው። በቢዝነስ ህግ ሊፈታ ይችላል እናስባለን። የሆነ ሆኖ የኛን ጎረቤቶች በሚመለከት ከኤርትራ፣ ከጅቡቲ፣ ከሶማሌ፣ ከኬንያ፣ ከሳውት ሱዳን፣ ከሱዳንም ጭምር ባለፉት 3 ወራት መልካም የሚባል ግንኙነት ለመፍጠር ጥረት ተደርጓል። ውጤትም ጥሩ ነው። ከሱዳን ጋር አንዳንድ የማያግባቡ ጉዳዮች ነበሩ። አሁን በጣም በተሻለ ደረጃ ነገሮች መስመር እየያዙ እየሄዱ ነው። ማጠናከር የሚያስፈልገን ኤሪያ አለ። አጠናክረን ከሱዳን ወንድሞቻችን ጋር በጋራ ሰርተን መልማት፣ ማደግ፣ መለወጥ የምንችልበትን ነገር እናመቻቻለን። ባለፈው 1 ወር 2 ወር አካባቢ በነበረው ግጭትም ይሁን በዓለም አቀፍ ዲፕሎማቲክ ሁኔታዎች ሱዳን የኢትዮጵያ ጋር ሆና ነው የሰራችው። በመጨረሻው ውጊያ ሱዳን ምንም አይነት ድጋፍ አላደረገችም። በጣም እናመሰግናታለን። ከዛ በኋላ በነበሩ ዲፕሎማቲክ ጫናዎችም ሙሉ በሙሉ ኢትዮጵያን ደግፋ ቆማለች። ሌሎቹም እንደዚሁ። ጎረቤቶቻችን አፍሪካዊ ወንድሞቻችን በድርድሩ በጣም ረድተውናል። የደቡብ አፍሪካ መንግስት አግዞናል። የኬንያ መንግስት አግዞናል። ፕሬዝዳንት ኦባሳንጆ አግዘውናል። ፕሬዝዳንት ኡሁሩ አግዘውናል። የአሜሪካ መንግስት አግዞናል። የአውሮፓ መንግስታት አግዘውናል። ብዙዎች ወዳጆቻችን ይሄ ጉዳይ በሰላም እንዲፈታ ጥረት አድርገዋል። መካከለኛው ምስራቅ ሀገራት፣ ሩቅ ምስራቅ ሀገራት ያሉ ሀገራት ረድተውናል። ለሁሉም የኢትዮጵያን ሰላምና ብልጽግና አስበው ላገዙን ኃይሎች ከፍተኛ ምስጋና እናቀርባለን። በግልም እንደ ሀገርም ለረዱን፣ አንዳንዶች ደውለው፣ አንዳንዶች ሰው ልከው፣ አንዳንዶች በአካል ተገኝተው ብዙ ምክር ብዙ ጉትጎታ አድርገዋል ሰላም እንዲመጣ። ለነዚህ ሁሉ ከፍተኛ ምስጋና እናቀርባለን። ዲፕሎማሲያችን ግን ባለፈው እንዳነሳሁት ሪፎርም አሁንም ሰፋፊ ሪፎርም ስራ እየተሰራ ነው ያለው። ምናልባት ውጭ ጉዳይ አሁን የጀመራቸውን ሪፎርሞች አጠናክሮ ከቀጠለ አስተማማኝ የሆነ ተቋም ይገነባል የሚል እምነት ነው ያለኝ። ዝርዝሩን ውጭ ጉዳይ ሪፖርት ሲያቀርብ ልታደምጡ ትችላላችሁ። በጣም በርካታ ስራዎች የተሰሩ ውጤትም እየመጣ ይገኛል። ግን ዲፕሎማሲ አሁን ባለው ሁኔታ ዲጂታል ብቻ ሳይሆን ሁሉም ዲፕሎማት መሆን አለበት። ሁሉም ሰው ሰርቪስ የሚሰጥ ሰው፣ የታክሲ ሾፌር፣ ቡና የሚያቀብል ሰው ለሀገሩ ዲፕሎማት ነው። ስለ ሀገሩ መልካም ነገር በመናገር መልካም በመለጠፍ በሶሻል ሚዲያ ላይ ዲፕሎማት መሆን ይችላል። በምዕራቡ ዓለም ኢትዮጵያውያን መኖር ከጀመር ከ50 ዓመት አልፎናል። 60 70 ዓመት ገደማ ነው። በምዕራብ ዓለም ውስጥ ቋሚ ነዋሪ መሆን ከጀመር በምዕራብ ዓለም ያሉ የኢትዮጵያውያን ዲያስፖራ ሀገራቸውን የሚወዱበት ልክ ለሀገራቸው የሚጮሁበት ልክ የምታውቁት ነው። ሀገራቸውን ይወዳሉ። አሁን ተጨማሪ ያለኝ ምክር ግን ሀገራቸውን መውደድና ወደዚህ መጮህ በቂ አይደለም። ባሉበት ሀገር ፖለቲካ ውስጥ መሳተፍ አለባቸው። ኢትዮጵያውያን ዲፕሎማቶች፣ ሴኔተሮች መታየት አለባቸው በውጭ ዓለም ልክ የሶማሌ እንደምናየው የተለያዩ አፍሪካ ሀገር እንደምናየው ኢትዮጵያውያን እይታቸውን እዚህ ብቻ ሳይሆን እዛ ያሉበት ፖለቲካ ውስጥ ማስገባት አለባቸው። ዜጎች ናቸው፣ የተማሩ ናቸው። ቢያንስ ልጆቻቸው በዛ ሀገር ፖለቲካ እንዲሳተፉ ቢያደርጉ አሁን ከሚያደርጉት ድጋፍ በላይ ማገዝ ይችላሉ። 2 ሴኔተር ኢትዮጵያ ቢኖር አስቡ እዛ ምን ማድረግ እንደምንችል። ወደዛ አይነት እንዲቀየሩ እንዲያድጉ መምከር እፈልጋለሁ።
ዩኒቨርሲቲዎች ወደ 50 ገደማ የመንግስት ዩኒቨርሲቲዎች አሉ። የግሉ ጋር በጣም በርከት ይላል። ወደ 50 ሺህ ገደማ ምሁራን አሉ። እነዚህ 50 ሺህ ምሁራን በሳምንት አንዳንድ ገጽ ስለ ሀገራቸው ቢጽፉ በዲጂታል አውድ ውስጥ ምን ያክል ስራ ሊሰራ ነው የሚችል አስቡት። 50 ሺህ ምሁር ቀላል አይደለም። 50 ሺህ ምሁር የተፈጠረው በኢትዮጵያ ሀብት ነው። ኢትዮጵያ አስተምራ ነው። ኢትዮጵያ ጥቃት ሲሰነዘር በአንድ ድምጽ መቆም ከቻል ትልቅ ውጤት ልናመጣ እንችላለን እና ሁላችንም በዛው አግባብ መስራት ብንችል ጠቃሚ ይሆናል። የአዲስ አበባ ታክሲ ማህበራት ከዚህ አንፃር እጅግ የሚያኮራ ስራ እየሰሩ ነው። የታክሲ ማህበራቱ ከመንግስት በጣም በርካታ ድጋፍ የተደረገላቸው አይደሉም። ብዙ ጥያቄዎች አሏቸው። ነገር ግን በዚህ ችግር ጊዜ መንግስትን፣ ህዝብን፣ አገርን መደገፍ አለብን ብለው ከፍተኛ ስራ እየሰሩ ነው። እነሱ እናመሰግናለን። ሌሎቹም እነሱ እንዲመስሉ እናበረታታለን። የታክሲ ማህበራት ለሚያደርጉት ጥረትና ስራ የኢትዮጵያ መንግስት ትልቅ ክብርና አድናቆት እንዳለው በዚሁ አጋጣሚ መግለጽ እወዳለሁ። ሌሎቻችንም ካደረግን ዲፕሎማሲው ይቃናል የሚል እምነት አለኝ።